take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ተወዳጆቹ እንደምን አላችሁልን? የምትገኙት ማን ዩናይትድ ኢንፎ ላይ ነው። ስላገኘናችሁ ደግሞ ደስ ብሎናል። ከሳምንታት ቆይታ በኋላ በፕሪማች ፕሬስ ኮንፈረንስ ተገናኝተናል። ሩበን አሞሪም ከሲቲ ግራውንድ የኖቲንግሃም ፎረስት የ30ኛ ሳምንት ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። ስለ ብዙ ርዕሰ ጉዳይ ነው ጋዜጣዊ መግለጫ መስጠት የቻለው። እኛም እያንዳንዱ ጉዳይ ልናስቀኛችሁ ነው የተገናኘ ነው። በቡድኑ የጉዳት ዝርዝር ውስጥ ወይም ደግሞ በጨዋታው ስለሚሰለፉ ስለተመለሱ ተጫዋቾች ውስጥ መናገር ችሏል። ማርከስ ራሽፎርድ ከረጅም ጊዜ በኋላ በጣም ጥሩ ብቃት ላይ ይገኛል። በአስቶን ቪላ ጨዋታ ላይ ከፕሪስቶን ኖርዝ ኢንድ ጋር ባረጉት የቪላ ጨዋታ ደግሞ ጎል ማስቆጠር ችሏል። ስለዛ ጉዳይ ጠይቀውታል። መናገር የቻለው መረጃ አለ። ቺዶ ኦቢ ማርቲን በነገው ጨዋታ ማይኖርበት ምክንያት መናገር ችሏል። ብዙ ጉዳዮችን አንስቷል። ኑኖ ስፒሪቶ ሳንቶ በዚህ ውድድር ዓመት ያሳየ ስላለው ብቃትም ጠይቀውት ነበር። እሱንም መመለስ ችሏል። እነዚህ ርዕሰ ጉዳዮችን እየተነጋገርና ወይም ደግሞ ያስቀኘናችሁ ምን ቆይ ይሆናል ማለት ነው። አብራችሁን ስላላችሁና ስለምታደምጡን እናመሰግናለን። ሰብስክራይብ አድርጉልን፣ እንዲሁም ደግሞ ላይክ ማድረጋችሁ አይረሳ። እሱን ስለምታደርጉን ከልብ እናመሰግናለን። ወደ መረጃዎቹ እናመራለን። ዩናይትድ ወደ ሲቲ ግራውንድ ያቀናል። በጣም በፕሪሚየር ሊግ ውስጥ አስቸጋሪ ከሆኑ ሜዳዎች ውስጥ እንደ አንድ ነው ኖቲንግሃም ሄዶ መጫወት። በዚህ ውድድር ዓመት በጣም አስደናቂ እንደሆነ ይታወቃሉ። ደግሞም በሳምንቱ አጋማሽ መጨረሻ ማለት ነው እንጂ በኤፍኤ ካፕ የሩብ ፍጻሜ ጨዋታ ከብራይተን ጋር 120 ደቂቆችን አርገው ከዛ በኋላ በፍጹም ቅጣት ምት አሸንፈው ወደ ግማሽ ፍጻሜ ካለፉ አራት ቡድኖች ውስጥ እንደ አንዱ ነውና በጥሩ ሜንታሊቲ ውስጥ ነው የሚገኙት። ማንቸስተር ዩናይትድ ወደ ሲቲ ግራውንድ አቅንቶ ነው ከኖቲንግሃም ፎረስት ጋር የሚያደርገው። ሩበን አሞሪም ስለዚህ ጨዋታ ሲሰጥ የጀመረው ከቲም ኒውስ ወይም ደግሞ ከቡድን ዜና ነበረ። የሉክሾን ጉዳይ ደግሞ አስቀድሞ ጠይቆት ነበር። ሉክሾ በዚህኛው ጨዋታ ይመለሳል ወይስ አይመለስም ብሎት፣ ሉክሾ ገና ዝግጁ አይደለም። ከቡድኑ ጋር አንዳንድ ልምምዶችን እየጀመረ ነው። ግን ደግሞ ከረጅም ጊዜ ጉዳት በኋላ ስለመጣ ታይሙን መጠበቅ አለብን፣ የመጫወቻ ጊዜውን መጠበቅ አለብን። ነገር ግን ሉክን በሚገባ እየተንከባከብነው ነው፣ በቅርቡ ይመለሳል ብለን እናስባለን በማለት ነው እንግዲህ መናገር የቻለ። ከፕሬስ ኮንፈረንስ ውስጥ ኢንተረስቲንግ ከነበሩ ጉዳዮች አንዱ ስለ ማርከስ ራሽፎርድ የቀረበለት ጥያቄ ነው። ማርከስ ራሽፎርድ አስቶን ቪላ በኤፍኤ ካፕ ምሽት ያረገው ጨዋታ ላይ 2 ጎሎች ማስቆጠር ችሎ ነበረ። ደግሞም ከአስቶን ቪላ ጋር በጣም ጥሩ መነቃቃትና ጥሩ ፐርፎርማንስ እያደረገ እንደሆነ ይታወቃልና ስለዛ ጠይቀውት ነበር። ሲጠይቁት እኔ ትኩረት ማድረገው ቡድኔ ላይ ስላሉ ተጫዋቾች ነው። በአሁኑ ሰዓት ማርከስ ራሽፎርድ የኛ ተጫዋች አይደለም፣ ግን ደግሞ በውሰት ያሉ የኛ ተጫዋቾች ስለሚያደርጓቸው ፐርፎርማንሶች ፍጹም ደስተኛ ነን። ያን በትኩረት ለመከታተል እንሞክራለን። ግን ደግሞ አሁን ቡድኑ ስለሌለ ተጫዋች ምንም ምላችሁ ነገር አይኖርም በማለት ነው እንግዲህ መመለስ የቻለው። የጉዳት ዜና ላይ ስመለስ ስለ ሜሰን ማውንት ጠይቆት ነበር። ሜሰን ማውንት የተሻለ ስሜት የተሰማው ነው። ባለፈው ከተጠባባቂ ቦታ ላይ እንደነበረ ታስታውሳላችሁ። ስለዚህ ተመልሷል ማለት እንችላለን። አዲስ ነገር የለም። ግን ደግሞ እሱ መጠበቅ አለብን። የመስል ጉዳት አለበት። ስለዚህ ምን ሰጠውን የጨዋታ ጊዜ እየጠበቅን ነው እንጂ ሙሉ ጤነኛ ነው፣ ለዚህኛውም ጨዋታ ዝግጁ ነው በማለት ነው እንግዲህ ሩበን አሞሪም መመለስ የቻለው። ሌላ ስለ ኮቢ ማይኖ ጠይቀውት ነበር። ተመልሷል፣ ዝግጁ ነው፣ ግን ደግሞ ለዚህኛው ጨዋታ አይደለም ማለት ሙሉ ልምምድ ሰርቷል። መንከባከብ አለብን ወይም ደግሞ መጠበቅ። ስለዚህ ለዚህኛው ጨዋታ አይመለስም። በሚቀጥለው ሳምንት መጨረሻ ላይ ግን እንዳይመለስ እናስባለን በማለት ነው እንግዲህ መናገር ይቻላል። ስለ ኮቢ ጆኒ ኢቫንስ እና አይደን እያገገሙ ነው፣ ግን ለዚህኛው ጨዋታ ቅርብ አይደሉም። አይደን እና ጆኒ ኢቫንስ ቅርብ አይደሉም። ሊቻ ከዚህ ውድድር ዓመት ውጭ እንደሆነ ታውቃላችሁ። ማጌሮ እና ዩሮ ግን ለዚህኛው ጨዋታ ዝግጁ ናቸው በማለት ነው እንግዲህ ሁለቱ ሴንተር ባኮችን ወደ ሲቲ ግራውንድ ሚድላንድ ይዟቸው እንደሚጓዝ ሩበን አሞሪም መናገር የቻለው። ስለዚህ ማጌሮ ተመለሰ ማለት የሶስት ሴንተር ባኩን የማል ተከላካይነት ቦታ ከማቲያስ ዲሌት እንደሚቀበል መናገር እንችላለን።
ወይም ደግሞ ከሰሞኑ ሲጫወትበት ከነበረው ሊንድሎፍ እንደሚቀበለው መናገር እንችላለን። ሌላኛው የተናገረው ስለ አይደን ሄቨን ነው። በጣም አሳሳቢ አይደለም፣ እንደፈራ ነው፣ እያገገመ ነው፣ ለመጫወት ዝግጁ አይደለም ለዚህኛው ጨዋታ። ነገር ግን በእርግጠኝነት በዚህኛው የውድድር ዓመት ሲመለስና ሲጫወት ትመለከቱታላችሁ። እንደፈራ ነው አይደለም በማለት ነው እንግዲህ መመለስ የቻለው። ስለ ጨዋታውን ስለማሸነፍ ጠይቆት ነበር። ወደ ላይ ያየን መጫወት አለብን፣ የደረጃችን ማሻሻል አለብን። ማሻሻል እንደምንችል ደግሞ ተጫዋቾች ያምናሉ። በአሁኑ ሰዓት ትኩረታችን ያ ነው። በውድድር ዓመቱ መጨረሻ ላይ ምን ያህል ደረጃ ላይ እንደምንገኝ ባናቅም መሻሻል እንዳለብን ግን እንገነዘባለን በማለት ነው እንግዲህ መናገር የቻለው። ሩበን አሞሪም ሌላ ማንሳት የቻለው ከማርከስ ራሽፎርድ ከፕሪስተን ጋር ስላደረገው ጨዋታ ድጋሚ ጠይቆት ነበር። ብዙ ተጫዋቾች አሉን፣ እኔ አሁን ትኩረት ማድረገው በቡድን ስላሉ ተጫዋቾች ነው። አሁን የኔ ተጫዋች አይደለም እንዳልኳችሁ፣ ነገር ግን በውሰት ያሉ ተጫዋቾችን በቅርብ እንከታተላለን። ጥሩ ብቃት ሲያሳዩ ለኛ በጣም መልካም ነው በማለት እንግዲህ መመለስ የቻሉ። በአመቱ መጨረሻ ላይ ምንድነው የምትጠብቀው ብለው ጠይቆት ነበር። በአመቱ መጨረሻ ላይ ስንተኛ ደረጃ እንደምንጨርስ አላቅም፣ ግን ጨዋታዎች ማሸነፍ አለብን። የኛ ትኩረት ማሸነፍ ላይ ነው። ስለዚህ ትኩረታችን ሁሉ እዛ ላይ ለማድረግ እንሞክራለን በማለት ነው መመለስ ይቻላል። እኔም ተጫዋቾች በራስ መተማመን አለን። የተለየ ኢነርጂ ነው፣ ነገር ግን እንደ ውጤቱ ሊቀየር ይችላል ኢነርጂያችን። ምክንያቱም ጨዋታዎች የምትሸነፍ ከሆነ ኢነርጂ ይወርዳል። አሁን በጣም ጥሩ መሻሻል እንዳለብን እናውቃለን። በጥሩ መነሳሳት ላይ ነው የምንገኘው። የመጨረሻ 2 ወራት ጥሩ ዝግጁት ማድረግ አለብን። ተራራቢ ጨዋታዎች ሊኖሩብን ይችላሉ፣ ግን የአመቱ መጨረሻ ላይ የሚገባን ቦታ ላይ መገኘት ባንችልም ግን በአመቱ መጨረሻ ላይ ለሚገኙት ጨዋታዎች ዝግጁ የሆነ ሜንታሊቲ ያስፈልገናል በማለት ነው እንግዲህ መመለስ የቻለው። ይሄን ሲናገር ስለ ሮቴሽን ጠየቁት። ቡድን ሮቴት ታደርጋለህ ወይ ብሎ ጠየቁት። ተጫዋቾቻችን ለውድድሩ ማዘጋጀት፣ መቀያየር፣ ሮቴት ማድረግ እንዲሁም ደግሞ የተለያዩ አማራጮችን የሚሰጡንን ቦታ ባህሪያት መመልከት አለብን። ያን ለማድረግ እንሞክራለን። ቡድኑ ለሚጠብቀው ነገር ዝግጁ ነው ብዬ አስባለሁ። ስለዚህ ውጤት የሚያመጣልን ነገር ሁሉ እናረጋለን ሜዳ ላይ ማለት ነው እንግዲህ መመለስ ይቻላል። ስለ ደረጃ ሰንጠረዡ ጠየቁት። የት እንደምንጨርስ አናውቅም፣ ግን ያለንበት ነገር መጥፎ እንደሆነ እናውቃለን። ጨዋታዎችን ማሸነፍ እንፈልጋለን። የበለጠ መተማመንና ወደ ላይ ያየን መውጣት አለብን በማለት ነው እንግዲህ መመለስ ይቻላል። ስለ ስፒሪቶ ሳንቶ ጠየቁት። አሁን ያለበት ብቃት ወይም ደግሞ ቡድኑ እያሳየ ያለው ፐርፎርማንስ አስገርመዋል ወይ ብሎ ጠየቁት። በፍጹም ነው ያለ። በፍጹም አልተገረምኩም፣ ምክንያቱም ኑኖ አለ በፈረስ ነው የሙን የጠራው ኑኖ አስደናቂ አሰልጣኝ እንደሆነ ከመጀመሪያ ማውቃለሁ በማለት ነው እንግዲህ መናገር ይቻላል። ዛሬ ምሽት የማንቸስተር ወጣት ቡድን የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ያደርጋል። በሩብ ፍጻሜ በካምባክ አርሰናል ማሸነፉ ይታወቃል። አሁን በግማሽ ፍጻሜ ጨዋታ ያደርጋልና ማንቸስተር ዩናይትድ ቺዲ ኦቢ ማርቲንን ለዋናው ቡድን ጠርቶት እየተጠቀመበት እንደሆነ ይታወቃል። አሁን ለዚህኛው የግማሽ ፍጻሜ ጨዋታ ለግማሽ ፍጻሜ የውዙ አሰልጣኝ ወይንም ለወጣቶች አሰልጣኝ እንዲጠቀምበት ፍቃድ ሰጥቷል። 2 ተጫዋቾችን ጠይቆት ነበር ነው የተባለው። አንደኛው ሃሪ አማዝ ነው። ሃሪ አማስን ከልክሎታል የተባለው ሩበን አሞሪም ግን ቺዲ ኦቢ ማርቲንን ፈቅዶለታል። እናም ስለዚህ ጠይቀውት ነበር። ዛሬ ከ18 ዓመት በታች ቡድናችን ይጫወታል። ያንን ውድድር ለማሸነፍ እየሞከሩ ነው። ከወጣቶች ጋር አንድ ነገር ለመገንባት እየሞከርን ነው። ስለዚህ የማሸነፍ ሜንታሊቲ መገንባት አለባቸው። ስለዚህ ኦቢ ያን ነገር ያስፈልገዋል። ከነሱ ጋር ሄዶ ያን ነገር ማድረግ አለብን። ነገሮችን ለማስተዳደር እየሞከርን ነው። ቺዶ መጫወት ያስፈልገዋል። ስለዚህ እዛ እንዲጫወት ፈቅደንለታል በማለት ነው እንግዲህ ሩበን አሞሪም መናገር የቻለው ማለት ነው። ስለዚህ በኖቲንግሃም ፎረስቱ ጨዋታ ላይ ቺዲ ኦቢ ማርቲን ዛሬ በኤፍኤ ካፕ ጨዋታ ላይ ስለሚሰለፍ በኖቲንግሃም ፎረስት ጨዋታ ላይ አይኖርም ማለት ነው። ግን ሃሪ አማስ የግራ ፉልባኩ ወጣቱ 17 ዓመት ተጫዋች ግን በጨዋታው ውስጥ እንደሚኖር መናገር እንችላለን ማለት ነው። የሩበን አሞሪም ጋዜጣዊ መግለጫ ከሞላ ጎደል ይህን ይመስላል። በጨዋታው ዙሪያና በጨዋታው ፕሪማች አናላይሲስ ደግሞ ነገ ማለዳ ላይ ምን ሰራላችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ እንዲሁም ደግሞ ሰብስክራይብ አድርጋችሁ ለምታደምጡን ከልብ ነው የምናመሰግነው አድማጮቻችን። መልካም ምሽት ይኖርላችሁ።